ነበር ዝም ብሎ ቢሰሩ አሪፍ ነው ምን አመጣው የሰውን አካውንት ማስጋት ያዱና አውትሻይን ማድረግ ነው እንደውም ሞር ዌብሳይት ገብቷል አውትሻይን ማድረጉ በጣም ደብሮታል በጣም ሞር አዶናይ ነው በቃ ካሁን በኋላ አዶናይ እንደውም ሞር ይፈምሳል እኔ ዌብሳይት ምን አለ በለኝ ካሁን በኋላ አዶናይ ሞር ይፈምሳል ምቀኛ ሁሌም ምቀኛው ነው የሚቀረው 4 ነጥብ እዚህ ጋር አንድ ሀሳብ ምን እንዳለ ታውቃላችሁ ይሆን ያን ልንገራችሁ ሰላም ቢያሪ ዌብሳይት እና ቫይብሬሽን ማሰብ ያለብህ እነዚህን ያረጉ የሁለቱም አካውንት ቅድም እንደተናገርከው ካቀዘቀዙባቸው እያሏቸው ያሉት እኔን አልፈህ መሄድ አትችልም አለበለዚያ እዘጋቸዋል ስለዚህ አረጋጋጥ ወይ ደግሞ ኮላብ እናድርግ ቢሆን እኮ ጥሩ ነው ግን at the same time የሁለቱንም ሰው አካውንት በዚህ ደረጃ ማዘጋት ማለት ምን ማለት ነው ከኔ ውጪ ምንም ማድረግ አትችሉም ነው ገባ በጣም የተናደደበት ምክንያት ምንድነው እሱ ለቀጥታ ያገኘው ጃኒ ነው አብሮ ደግሞ በጣም ሻይን ያደርጉ ነው በጣም ኃይለኛ ጩይ እየተጫወቱ ነው ቢዝነሱን ኮንትሮል ያደረገው ነው አይተህ ከሆነ የትኛው ጌም ተጫውቶ ያውቃል እዚህ ጋር አዶናይ ኢቭን እሱም ያንቀዝቅዟል ጌም ተጫውቶ ያውቃል ከየት ይመጣል ያሁላ ገንዘብ ገባ አይደል እየሄደበት ያለው መንገድ ግን ምን ልክ እነሱ ድሮስ ያደርጉት እንደነበር ሳይሆን በቃ ትክክለኛ ታዋቂና በጣም የተጎዱ ሰዎችን በማንሳት ላይ ዙሪያ ላይ እየሄደ ስላለ ያልገባበት ቦታ ስለሌለ ይሄንን ነገር መቋቋም ስላቃተው አንዲት አማራጭ ያለችው እቺ ማድረግ ብቻ እና ይሄ ግሩፕ እንደነበረው ደግሞ አሁን ሳይሆን ከስንት ዓመት በፊት ራሱ ታይቷል በጣም ኃይለኛ ግሩፕ እንዳላቸው የሆነ አብሶሉትሊ እሱማ ይታወቃል ራሱም ያውቀዋል የሞጣን ያዘብኩ ጀግና ይታወቃል እሱ ግሩፕ እንዳለውማ ማንም ያውቃል ሌላ እሱ ብቻ ሳይሆን አሁን የምጠይቃችሁ ምንድን ነው የእሷስ እሺ የአዶናይን የሀገር ዋርኒንግ ማሰጠት ምን የሚባል ነው ኮሽን ማርጋር እሺ ከእሷ ጋርስ በሆነ ነገር ተነጋግተዋል ይፈላለጋሉ ይፋቀራሉ በዚህ ወጥቶ በዚህ ገብቶ እንባባል እንስማማ ጃኒ አጠፋችን በል የአዶናይ በየጊዜው ሪፖርት እየተደረገ መጨረሻ ላይ ሊዘጋ የደረሰው በምን ምክንያት ነው እሷንሽ ገባሽ እሷ አጠፋች ከእሱ ጋር ግንኙነት አለ ለሌላ ነገር ተፈላልገው ነው ይባል የአዶናይ አካውንት በየጊዜው ሪፖርት ተደርጎ አሁን ኦልሞስት ሊዘጋ ነው ላይቭ መግባት አልችልም ማለት ይህንስ ምን ልትሉት ነው ስለዚህ ሞስት ደፍንሊ ጆን ዳንኤል ሰይጣንን ይበልጣል በተንኮል ሰይጣንን ያስቀናል ነው ማለት እውነት ነው this is what he do ስለዚህ የአዶናይ ነገር ይኸውልህ 1 ሚሊዮን ፎሎወር ያለው የሰውን ሲያዘጋ ያየሁት አንድ ሰው የለም እሱ ግን ከዚህ በፊት ይኸውልህ ሰው ባይዞ ጀጅ የምታደርገው እንደመሰለ ሂስትሪው ማይታል